አላህ የሰውን ልጅ ከፍጥሯን ሁሉ ያስበለጠባቸው ምክንያቶች ምን ይመስላችኋል? ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዚዝ ለሐሰን እንግዲህ አላህ ሱብሓነሁ ወተዓላ የሰው ልጅን ከፍጥረታት ሁሉ በላይ ያስበለጠበትን ምክንያቶች እስቲ ዛሬ እንመለከታለን። አንደኛው የማሰብ ችሎታ ነው ወይም አቀል ይባላል። ከአራዊትና ከጂኖች የተለየ አላህ ለሰው ልጅ የላቀ የማሰብ ችሎታና ምክንያታዊነትን ወይም ሪዝንን ሰጥቶታል። ዕውቀትን የመሰብሰብ ችሎታ አላህ የሰውን ልጅ በብዕር ያስተማረና የማያውቀውን ያሳወቀ መሆኑን ቁርአን ይገልጻል። ሰው ዕውቀትን መማር፣ ማስቀመጥ፣ ማሻሻልና ትውልድን ማስተላለፍ ይችላል። ሰው ከእንስሳት በተቃራኒ መልካምን ወይም ኸይርን እና ክፉን ወይም ሸርክን ለይቶ ማወቅ የሚችል ሲሆን ለዚህም ተጠያቂ ይሆናል። መላኢካዎች በተፈጥሯቸው ለአላህ የሚታዘዙ ሲሆኑ እንስሳት በደመነፍስ የሚመሩ ናቸው። ሰው ግን በምርጫው ያደርጋል። ሁለተኛ፣ የመምረጥ ነፃነት። ይህ የሰውን ልጅ ከፍ ያደረገው ወሳኝ ምክንያት ነው። ኃላፊነት፣ አማና። አላህ በሰማያት እና በምድርና በተራሮች ላይ ለመሸከም አቅርቦ የነበረውን ኢማና ኃላፊነት ሰው ተቀብሏል። ይህ አማና ማለት በመልካምና በክፉ መካከል የመምረጥ የአላህን ትእዛዝ የመከተል ወይም የመተላለፍ ነፃነት ነው። የፈተናው ውበት። ሰው በነፃ ፈቃዱ አላህን ለማምለክ ሲመርጥ በመላእክትና በጂኖች አማኝ ላልሆኑት የሚሰጠው አምልኮ የበለጠ ዋጋ አለው። ምክንያቱም ሰው የሸይጣን ፈተና፣ የሥጋ ፍላጎት፣ የዓለም ውበት እንዳለ ሆኖ በንቃት አላህን ስለመረጠ ነው። ሦስተኛ፣ መንፈሳዊ ቅርጽ ወይም ደግሞ ኢሳን። የሰው ልጅ አካላዊ ቅርጽና መንፈሳዊ ይዘት በልዩ ሁኔታ ተቀርጿል። በአላህ መንፈስ የተተነፈሰበት። አላህ ሱብሓነሁ ወተዓላ ሰው ወይም አደም ሲፈጠር ከመንፈሴ በእርሱ ውስጥ ነፋውበት በማለት ቁርአንን ይናገራል። ይህ መንፈሳዊ ንክኪ የሰው ልጅ ከፈጣሪው ጋር የመገናኘት፣ የመውደድ እና የመፍራት ልዩ ችሎታ ተሰጥቶታል። ልዩ የእርሻ ቦታ። ቁርአን እንደሚለው በእርግጥም ሰውን በጣም ውብ በሆነ አቋም ፈጠር ነው። ሱረቱል ቲን 95:4 ላይ ይህ ውብ አቋም አካላዊ ውበትን ብቻ ሳይሆን ከፈጣሪው ጋር የመገናኘት መንፈሳዊ ብቃትንም ያጠቃልላል። ማጠቃለያ፣ አላህ የሰው ልጅን ምርጡ አድርጎ የቆጠረው በብቸኝነት የማሰብ ችሎታ ወይም አቅል፣ የመምረጥ ነፃነት፣ ኢክታር እና የመንፈሳዊ ብቃት በአላህ መንፈስ መነፈስ ስላለው ነው። በዚህ ስጦታዎች ምክንያት ነው ታላቁን አማና ተቀብሎ በምድር ላይ የአላህን ኸሊፋ ወይም ተተኪ ሆኖ ሊያገለግል የቻለው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ስለተከታተላችሁኝ አመሰግናለሁ።